ዝናሽን ድራሽሽን አጠፋለሁ። አታውቂኝም። ይኸውልሽ ዳጊ ፈጣሪ ምስክሬ፣ ልጄ ትሙት ዞያ ትሙት አንቺን ካላጠፋው እኔ ወንድ አይደለሁም። እሺ ዩ ዊል ሲ እኔ ሳልነግርሽ ምንም እየነገርኩሽ እየጻፍኩልሽ ነው የማደርገው። እየጻፍኩልሽ ፖስት አሁን እኔ በጣም ጥሩ ባል ነኝ። ድንገር በጣም ታማኝ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ። እርግዝና ላይ ተንበርክኬ እግር አጥባለሁ። ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ሙዚቃ እንግዲህ ሌሊት ነው የሚሰራው። ሌሊት ነው አቀናባሪዎች ጋር እንትን የሚደረገው። ልክ እነኝን ፍቅር የሆኑ ልጆች እንዴት ነው ጥዬ የሆነ ሴት ወድጄ ጥዬ ልሄድ የምችለው? ስለ ራሴ ክሊር ማድረግ ስለፈለኩኝ ነው። አርቲስት ሳምሶን ታደሰና ድምፃዊ ዳግማዊ ፀሐዬ በትዳራቸው ለረጅም ዓመታት ቆይተዋል። ታዲያ አሁን ባጋጠማቸው የትዳር አለመስማማት ጉዳያቸው የአደባባይ ሚስጥር ሆኗል። ሳምሶን ታደሰ ቤቢ በሰይፉ ኢቢኤስ ቀርቦ ለትዳሬ ታማኝ ነበርኩ፣ በትዳር ወቅትም ለቤቴ፣ ለሚስቴ፣ ለልጆቼ እንዲሁም ለቤት ውስጥ ኑሮዬ ታማኝ ባል ነበርኩ ሲል ተደምጧል። በአንጻሩም በሌላ የፍቅር ግንኙነት የምትታማው ድምፃዊ ዳግማዊ ፀሐዬ ከተለያዩ ሚዲያዎች ካገኘናቸው መረጃዎች መካከል አንዱ ይህ ድምጽ ነው። አታውቂኝም። ይኸውልሽ ዳጊ ፈጣሪ ምስክሬ፣ ልጄ ትሙት ዞያ ትሙት አንቺን ካላጠፋው እኔ ወንድ አይደለሁም። እሺ ዩ ዊል ሲ እኔ ሳልነግርሽ ምንም እየነገርኩሽ እየጻፍኩልሽ ነው የማደርገው። እየጻፍኩልሽ ፖስት አሁን ታዲያ በሁለቱ መሃል ያለው ልዩነት ይህን ያህል የሰፋ ቢሆንም የአደባባይ ሚስጥር መሆን አልነበረበትም የሚሉ በርካታ የሶሻል ሚዲያ ተጠቃሚዎች ሐሳባቸውን እየሰነዘሩ ይገኛሉ። ውድ የምሳሌ ቲዩብ ተከታታዮቼ እናንተስ በዚህ ጉዳይ ያላችሁ ሐሳብ ምንድን ነው? ምንም ነገር አይቆጨኝ። ለምን እንደሆነ ታውቃለህ? በጣም ጥሬያለሁ። በጣም የቅርብ የሆኑ ሰዎች ቤተሰቦቿ ያውቃሉ ምን አይነት ህይወት እንደኖረን ያውቃሉ። ስለዚህ ማለት ነው እንዳልኩ እኮ ነው፣ ጸጋ ነው፣ የእግዚአብሔር ስጦታ ነው። እንዴት ዝም ብዬ አጥቼ ወረውረዋለሁ? አንድ ወንድ መቋቋም የሚችለውን ያህል አንጀቴን አሰሬ ተቋቁሜ ብዙ ነገር አልፌያለሁ። ብዙ አለው ገደብ አለው። እኔ እኮ ቤተሰቦቼን ትቻለሁ ለማታ ዓመታት። እህቴ ጋር እኮ ከ8 ዓመት በኋላ ምናምን እኮ ነው የታረኩት። የዛሬ 2-3 ዓመት ምናምን ከታረኩ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ ድረስ በስም ማጥፋት በምናምን በእንደዚህ